በቃ ቤቱ ደርሰናል። አንተ ገብተህ በሩን ክፈተው ማንንም የለም። ኧረ እባክህ ትናንት እነ ሰለሞንን ቤት ስንዘርፍ እኮ እኔ ነኝ ገብቼ የከፈትኩት። አንተ ነህ የምትገባው። ዛሬ ጧት እኮ እኔና ሰፉ ቤት ገብቻለሁ። አንተ ነህ የምትገባው። ሁሌ በቃ አትፍራ እስቲ። እኔ ሁለታችንም ገብተናል። ስለዚህ ቁጥር እንጠጣላለን። የደረሰው ቀድሞ ገብቶ ምንድነው? ወደዛ ምንድነው ደግሞ ዛሬ ምንድነው የጠጣኸው? ጋንጋን ነው የምትሸጠው። በቃ አንተ አረቂና ጠጅ ምናምን ነገር በቃ አልፏል እኮ እንጠጣ ማማዬ። ለፍቅራችን ስልኩ ይሄ ድንጋይ ይታይሻል? የሲሚንቶ ስለጠጣ ነው እንደዚህ የጠነከረው። ወንድ ልጅና ሲሚንቶ ካልጠጣ ይፈረካከሳል። ያን ዋርካ ይታይሻል? ስለጠጣ ነው እንደዚህ የተንሰራፋ። ወደዛ ጥርግበ እና ሰልጠጣሉ ልጅ ናስቲ ና ለውትድርና ምን መላ እየመለመለ ነው። ሲጥርስ ግለጣው እስቲ። አሃሃሃ ትፈልጊያለሽ አንቺማ ምርጥ ነሽ። እስቲ አሳርፍ በርሰን እስቲ አንዴ ተጠንቀቅ። ስትፈልጊ ፓትሮሉን አንተ ይሰቃል። ና እኔ እኮ አገልግያለሁ። በ97 ግዳጁን ተወጥቻለሁ። ተመላሽ ሰራዊት ነኝ እኔ። ውሸታም እዚህ ላይ ደረቴን ተመትቼ ነው የተመለስኩት። እርግጠኛ ነህ? እርግጠኛ ነኝ። አውልቀውስ ሱፍ እንዲሆን ተሰፍቻለሁ። አውልቀው እስቲ ጠባሳ ይለየል። የታል ጠባሳው? የተሰፋው ስውር ነው የሰፋው። ስውር ነው የተሰፋው። አንተ በጣም ነው የምትቀልድ። ናውጣ ፓትሮን ናውጣ። ናጅሬ ወዴት ነው? ኧረ ጋሽ አስገባን በቃ። አሁን ፖሊስ ሳልጠራ ሂዱልኝ። ጋሽ ክብልኝ ስላስገቢ በቃ የመመርንም ላንተ ሂድና እናቴ ትቆጠኛለሽ። እኔ መመርንም ቀላ ቤት ነው ላንተ በቃ እኔ መመርንም ፈልጋሽ ቀላ ቤት ሂድ። አቤት እቆጣለሁ ጋሽ። የዛሬን ብቻ አትገባ። እኔ የዛሬን ነው የምፈልግሽ። ስም ማን ነው? ጥያቄ ጠይቃችኋል። ስም ማን ነው? አየለ ና ተቀመጥ። ና ተቀመጥ። አሁን ሁለታችሁንም ቀላል ጥያቄ ጠይቃችኋል። ተመልሳችሁ ታስገባችኋል። አየለ ይቺ ማናት? ወራኔ አላቃትም። አታቃጥም። ያሳደገች እናት ናት። እሺ እንደስ ይቺ ማናት? እቺ ያየለ እናት እሱ እናት ያየለ እናት። ና አሁን ቀጥ ብለህ ግባ። እያየሁ አሁን ግባ። አፈር ብላ። በዚህ ነው የምንገባ። ደመር ካር እናውጣ። ከአንድ ቤት ሁለት ዱርዬ ያየሁ እዛች ጠላ ቤት የምትሄድ መስሏል። እዚህ ቁጭ ብዬ ነው የምውል። እዛች ጠላ ቤት አትሄድ አንተ። ዛሬ ግባ። መጀመሪያ ለራሱ በደረጀ ነው እና ሰልጠጣሉ ልልን ቦታኔ ተቀየረ። ምን አዲስ እንጭብራ እንደምን አላችሁ ታታ እንደምን አሁንም ጋሻ እንዴት ነው? ኧረ ራብ ሊገለኝ ነው። ኧረ ራብኝ ተዳለክ እኔ ጋር ስትፈርፍ ምንም አትባል። ምንም ተውኝ። ማን በጣም ርቦኛል። ወጥቼ ነው የምሄድ። አቤትም አቆጣለሁ። ከምትል ከሆነ ከኔ ጋር አይደል ቾር ድሮስ አንተ ነው በእንተ ስለ ማርያም ስለመብራን ታሚዬ ና እዛች ላይ ተቀመጥና ቤት ያፈራውን አመጣላለሁ። እሺ ልጅ እንደው በገዛ ቤት ልስቀኝ። ምን አልከኝ ልጅ? ኧረ ወዲህ ነው ማለት። እሺ ጠብቀኝ እንዴ ታሚዬ ብላሽ። አይሱ አሁን ደግሞ ውሃ አመጣላለሁ። እሺ መጥቻለሁ። ማን ነው የሚያንኩ? የኔ ጉጭ ጠርጥሬህ ነበር። አንተ ነህ ትምህርት ተተመጣ ና የታደራችሁ እንደምን አለ ምን ስታረግ ነው እንደዚህ ተሰባበረ? ኧረ ተወኝማ። ሞተር እየነዳሁ ፊት ለፊት የተረገመ ውሻ ገባብኝ።
ከዛስ በ310 ነው የምነደው። እንዴት አርጌ ገጭቼው ልለፍ? እኔን ታውቃለህ መቻል የሚባል ውሻለኝ። እንዴት አርጌ ልጨክንበት? ከዛ በኋላ ወደ ቀኝ ያጠፍኩትና በረዳት በኩል ጣልኩት። ጣልኩት ሞተሩን በረዳት በኩል ደግሞ ያን ነገር ሳነግረኝ ከሰው ሰማው ስለ ድል ቤትና አሁንም እኮ አረፈድም አለኩ። ምን አለ? ዛሬም እኮ እንደቀጠለው ነው። ዛሬ ማንቸስተር ዩናይትድ ከአርሰናል ጨዋታ አላችሁ። እሱን ጨዋታ ትክክለኛ ስኮር ገምተህ ኮሜንት ሴክሽን ላይ ከጻፍክ ለሁለት ተሸላሚዎች አሸናፊ ይሆናሉ። የማሊያ ጊቫዌ ይሸልማሉ። ይሄን ደግሞ የሚሸልማችሁ ድል ቤት ነው። ድል ዶት ቤት ብላችሁ ገብታችሁ ተወራርዳችሁ ብዙ ሺህ ብሮችንም አሁንም ማሸነፍ ትችላላችሁ። ሁለት ተሸላሚዎች ተሸልመዋል ባለፈው ሳምንት።